መረቡን ስለካለ እንጥላለን አለ። መረቡንም አንስቶ ወደ ባህሩ በቀኝ በኩል ጣሉት ይላል። ያን ጊዜ ብዙ ዓሣን ማጥመድ ቻሉ ይላል። አስተውሉ። እነ ጴጥሮስ ዓሣ ያጠመዱት ሌላ ባህር ላይ ሄደው አይደለም። እነሱ ሌሊቱን ሙሉ ፈልገው ባጡበት ባህር ውስጥ ብዙ ዓሣ አጠመዱ። በማን ቃል ስለጣሉ ነው? በማን ቃል መረባቸውን ስለወረወሩ ነው? እየሰማችሁኝ ነው? ከኋላ ያላችሁት እየሰማችሁኝ ነው? ሌሊቱን ሙሉ ዓሣ ፈልገው ባጡበት ባህር ውስጥ ዳግመኛ ዓሣ ያጠመዱት መረባቸው በማን ቃል ስለተጣለ ነው? አስቡ። ሁልጊዜ የእኛ ሕይወት በእግዚአብሔር ቃል የተመሰረተ ሲሆን፣ በክርስቶስ ቃል የተመሰረተ ሲሆን፣ በምክረ ካህን የተመሰረተ ሲሆን፣ ደግመን ለፍተን ባጣንበት ምድር ላይ ብዙ በረከት፣ ተስፋ በቆረጥንበት ምድር ላይ ብዙ ሀብቶችን እንሰበስባለን። ስለዚህ ክርስቲያኖች